ሰላም ጤና ይስጥልን። የአዲስ ታይምስ ሚዲያ ቤተሰቦቻችን ዛሬ ዓለም አቀፍ ፖለቲካ መድረክን ያናወጠ ያለ እጅግ አስገራሚ ሰበር መረጃ ደርሶናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካው ታዋቂ መገናኛ ብዙሃን አክሲዮስ ጋር ባደረጉት አዲስ ቃለ ምልልስ ዋሽንግተን ከኢራን በመቀጠል ቀጣይ እርምጃ ልትወስድባቸው ያሰበቻቸውን ሀገራት በግልጽም ጠቁመዋል። ፕሬዚዳንት ትራምፕ በግልጽ እንዳሉት ከቬኔዙዌላ እና ከኢራን ቀጥሎ የአሜሪካ ኮሚኒስት ጎረቤት የሆነችውን ኩባ ቀጣዩ ዋና ኢላማ ልትሆን ትችላለች። ይህ ብቻም አይደለም። ትራምፕ ከኢራን ጋር ያደረሱበትን ስምምነት ዓለምን ከታላቅ ምጣኔያዊ ሀብት ውድቀት እንዴት እንደታደገውና ከጦርነቱ ስጋት በኋላ ስላላቸው ፍጹም ስልጣን የተናገሩት አነጋጋሪ ንግግር ዲፕሎማቶችን እያስደነገጠም ይገኛል። ትራምፕ በላቲን አሜሪካ ላይ ምን እያቀዱ ነው? የኢራኑ ስምምነት በስተጀርባ ምን ሚስጥር አለው? ዛሬ በአዲስ ታይምስ ዜናዎቻችን የምናያቸው ይሆናል። በአክሲዮስ ቃለ ምልልስ ላይ የወጡት ዋና ዋና ነጥቦች የዓለምን የፖለቲካ እንዴት ሊቀይሩት እንደሚችል አንድ በአንድ እንፈትሻለን። ውድ የአዲስ ታይምስ ቤተሰቦቻችን በኢትዮጵያ በምስራቅ አፍሪካና በዓለም አቀፍ ደረጃ የሚከሰቱ ፈጣን፣ ታማኝ፣ ሚዛናዊ የፖለቲካ ትንተናዎችን፣ ሰበር ዜናዎችን ሁልጊዜም በወቅቱ እናደርስላችኋለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቱንም ይጫኑ። ወደ መጀመሪያው ትልቅ አጀንዳ ስናልፍ ፕሬዚዳንት ዶናልድ ትራምፕ ከአክሲዮን ጋር በነበራቸው ቆይታ በቅርቡ ከአሜሪካ ጋር ከፍተኛ የጦርነት ስጋት ውስጥ ገብታ ከነበረችው ኢራን ጋር የደረሱበትን ስምምነት በሰፊው ተከላክለዋል። ትራምፕ እንዳሉት ከሆነ ይህ ስምምነት ዓለምን ከከፋ የምጣኔ ሀብት ውድቀት የታደገ ታሪካዊ እርምጃ ነው ብለዋል። ፕሬዚዳንቱ እንዳብራሩት በሁለቱ ሀገራት መካከል ሊቀሰቀስ የነበረው ሰፊ ጦርነት ተከስቶ ቢሆን ኖሮ የዓለም አቀፍ ገበያ በተለይም የነዳጅና ስትራቴጂካዊ የንግድ መስመሮች መታወቅ የዓለምን ኢኮኖሚ ሙሉ በሙሉ ሽባ ያደርገው ነበር። አሜሪካና ኢራን በመጨረሻው ሰዓት ስምምነት መፈረማቸው ግን ይህንን ሊፈጠር የነበረውን አስከፊ ቀውስ ቀልብሶታል ብለዋል። ይህ የትራምፕ ንግግር የሚያሳየው አሜሪካ በኢራን ላይ የነበራት የኃይል አማራጭ ወደ ዲፕሎማሲያዊ ድል መቀየሯን ለዓለም ለማሳየት መፈለጓን ነው። ነገር ግን ትልቁ ጥያቄ ከዚህ ስምምነት በኋላ በትራምፕ ላይ የሚኖረው የስልጣን ገደብ ምንድን ነው የሚለው ነው። በቃለ ምልልሱ ወቅት ከአክሲዮን ጋዜጠኛ የቀረበላቸው ጥያቄ እጅግ አነጋጋሪና ያልተጠበቀም ነበር። ከኢራን ጦርነት ስጋት ወይም ስምምነት በኋላ በስልጣኑ ላይ የሚደረግ ገደብ ይኖራል ተብለው ተጠይቀው ነበር። ትራምፕ ምላሽ ግን አጭርና ግልጽ ነበር። ምንም ገደብ የለም የሚል ነበር። ትራምፕ አክለውም እንደተናገሩት ምናልባት በሕግ ወይም በታሪክ አግባብ የስልጣን ገደቦች ሊኖሩ ይችላሉ። እርሳቸው ግን ገና ትምህርት እንዳልወሰዱ በመግለጽ የፈለጉትን እርምጃ የመውሰድ ሙሉ መብት እንዳላቸውም በድፍረት ተናግረዋል። ይህ አቋማቸው የትራምፕ አስተዳደር በውጪ ፖለቲካ ላይ ፍጹም ውሳኔ ሰጪ ሆኖ ለመቀጠል ማሰቡን ያሳያል እየተባለ ነው። አሁን ደግሞ ወደ ዋናው ዓለምን እያነጋገረ ወደሚገኘው ክፍል እንለፍ። ትራምፕ የኢራንን ጉዳይ ካነሱ በኋላ ተመሳሳይ ጠንከር ያለ እርምጃ በኮሚኒስቷ ጎረቤታቸው ኩባ ላይ ሊወስዱ እንደሚችሉ በግልጽ ጠቁመዋል። ትራምፕ ምክንያታቸውንም ሲያስረዱ የጂኦግራፊ አቀማመጥና ለአሜሪካ ያላቸው ቅርበትን ጠቅሰዋል። እንደ ፕሬዚዳንቱ አባባል ከኢራን በበለጠ ኩባና ቬኔዙዌላ ለአሜሪካ ካላቸው መልክዓ ምድራዊ ቅርበት አንጻር በቀጥታ የአሜሪካ ብሔራዊ ደህንነት ስጋቶች ናቸው። ስለዚህ በእነዚህ ሀገራት ላይ ጥብቅና ፈጣን እርምጃ ሊወሰድ እንደሚችል በቃለ ምልልስ ወቅት ፍንጭም ሰጥቷል። ኩባ ለአስርተ ዓመታት በአሜሪካ የኢኮኖሚ ማዕቀብ ስር የቆየች ቢሆንም የትራምፕ አዲስ ማስጠንቀቂያ ግን ሀገሪቱ ላይ አዲስ ወታደራዊ ወይም ዲፕሎማሲያዊ ጫና ሊያመጣ እንደሚችል ያሳያል። ቬኔዙዌላም በተመሳሳይ መልኩ በነዳጅ ሀብቷና በጸረ አሜሪካ አቋሟ የምትታወቅ በመሆኑ ትራምፕ በላቲን አሜሪካ አዲስ የኃይል ሚዛን ለመፍጠር እየተንቀሳቀሱ መሆኑን ማሳያ ነውም ተብሏል። የተከበራችሁ የአዲስ ታይምስ ሚዲያ ተመልካቾቻችን የዶናልድ ትራምፕ የአክሲዮን ቃለ ምልልስ በአጭሩ ይመስላል። የኢራን ቀውስ በስምምነት መመለሳቸው ትልቅ ስኬት ቢሆንም አሁን አይናቸውን ወደ ጎረቤቶች ኩባና ቬኔዙዌላ ማዞራቸው በላቲን አሜሪካ አዲስ ውጥረት እንደሚፈጥር ጥርጥር የለውም። እናንተስ ምን ታስባላችሁ? ትራምፕ በኩባና ቬኔዙዌላ ላይ ሊወስዱት ያሰቡት እርምጃ ትክክል ነው ወይስ ዓለምን ወደ ሌላ አስፈላጊ ቀውስ ውስጥ ይከታታል? የእናንተን ጠቃሚ አስተያየት ከታች ባለው ኮሜንት ሴክሽን ላይ ጻፉልን።
እኛም እየገባን ምላሽ የምንሰጥ ይሆናል። ይህንን ትንተና ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በአዲስ ታይምስ በሚቀጥለው ሰበር ዜናና ዝርዝር ትንተና እስከምንገናኝ ድረስ ሰላም ቆዩን።